እንደወጣ ቀረ አሁን መተናል ብለን ነው የምንደውልላችሁ አይደለም ተርፈናል ተወልደናል እንደ አዲስ ተፈጥረናል በትዳር ምረት ቆይ ችግር የለውም አንተ ቦቼ ነው እየነዳ ያለ ነው ሞተናል ሌላ አደጋ በጣም ጀግና ሹፌር በመሆንሽ ተረፍሽ እንጂ ምን ታየኛለህ? ሰብስክራይብ አድርግ እንጂ ዳረበ መዳሊያ ደምተ እንታይ ምን ታየኛለህ? የምታውቂኝ ነው የሚሰራው ሰብስክራይብ ዋትስአፕ ዩቲዩብ እንደምን አላችሁ? ዛሬም በአዲስ ቪዲዮ ተመልሰናል። እንግዲህ ዛሬ በዓል ነው ፋሲካ እና የዛሬውን ፋሲካ ሁላችንም ቤት ነበር። አሁን ሰዓት መሰላችሁ? አሁን 10 ሰዓት ከ41 ነው እና ከፋሚሊ ጋር አሁን ነው የወጣሁት ተሰባስበን እነ ቦቻ ሌሊቱ ናቸው። ስለዚህ እነሱን ሄደን ሰርፕራይዝ እናደርጋቸዋለን። እንደምንመጣ ያውቁ። እኔ ግን ሌሊቱ ምንም ስለማውቃት ቀጥታ ወደዛ ዝም ብለን እንሄዳለን። ገጠሬውና ቴዳ እዛ ጋር እየጠበቁ ነው። እነሱን ደግሞ እንጭናለን ከየቤታቸው ጋር። ይመቻችሁ። እወዳችኋለሁ። ሰብስክራይብ ያደርጋችሁ ይሄን ቪዲዮ ጀምሩ። አልፋቁ ሰብስክራይብ ያደርጋችሁ ሞሌ ኬክ አሃ እንደዚህ አስነዋሪ ነገር አይቻልም። ሌትስ ጎ አልደወሉልማ እንደምን መጣ በጣም ደብዱ ሌትስ ጎ ጎምላላዬ ጎምለለሽ ያማ ዳጁ በቃ ጭራሽ ከሰው ጋር ነበር። ሰላም እያሉ ነው። አረዚ እንደማላልኩ ያ ጀማ ኩኩ ሰላም በለኝ እስኪ በስርዓት አይታችኋል። ግን ሁሉም እየመጣ ነው የሚሰማት። አሁን መንገዳችንን በቃ አጠናቀን ጀምረናል። አቺ ባባዲ አይተኛን ተቀም ለካ እሺ፣ ቀስ በል ሌላውን ቶ ቀለም ሰራለሁ ብለህ ገደል እንዳከተ እመቤቴን በ8 ነው እየሄደ ያለው። በምን በ8 ነው ስፒዱ ሳይክል ማለት ነው። አሊ ይደላልሽ ይበርድልሃል። ተጠብቅ ፓትሮል ነው ላኳላ ያለው ማለት ነው። በዚህ ነው መንገዱ ግን አታውቀው ዝም ብለህ ቀጥታ ነው አይደለ? ያሳይ አተከስወለ ጀምሬ ሳላይ ላይ ቤጋይሬ እንዲህ ነበረ ካላልኩኝ ከትላንት ስተምር ሱገወራ ስለኔ መስጊድ ሰጠኝ እኔ አላቅም መዛት ማብራራት ስራ ነው ምስክሬ ምን ጥቅም ያራዳ ልጅ ያራዳ ወይ እንግዲህ አሁን መንገድ ላይ ሄደን ውሃ ካልጠማን ደግሞ ብለው አይደለም እንደዚህ አይተቀልደና ምንድነው በጣም ብዙ ህልም ያለኝ ሰው ነኝ። ምን ነው እንግዳ ነሽ? ያማ እንዴ ገና ተከታታይ ድራማ አስባለሁ። ሙዚቃ አለ፣ ቪዲዮ ያለ፣ ቀስ እያልክ ንዳ አንተ ሩጫ አንጨርሳ። ምን ጥቅም እንደዚህ ማውራት ምን ጥቅም? እንዴት ምን ጥቅም? ምንም ጥቅም። አረ ብሬከር ነው ዘመን ይሆናል። ይገርማል። አጃ እግዚአብሔር ይላል ማርያም ነው አንተ አረዴ ቆይታ አላማለኝ ማርያም ያንተ መብቴ ነው። እግዚአብሔር አለቅሳለሁ። ሰብስክራይብ ይደረጉ ነገራቸው ሰብስክራይብ አንተ አለቅሳለሁ። ሰብስክራይብ ጋይስ ሰብስክራይብ በሬ አላዶ በቃ ወረድ አንተም ከወንድም ጋር እዚህ ጠብቀን አንተ ሳቃላ ደውሎላት ሄዲ እንደምን መጣ እኮ ነገርኳችሁ። ማርያም እኔም እዚህ ደውል ምናምን እስቲ ቆይ እኔ ገና ነው ያሬድ ጠብቀኝ ብሎኛል ምናምን ነግረዋል። ተስፋ ቆርጧል። ያሬድ ጠብቀኝ ብሎኛል ይመጣል መሰለኝ በቃ እየጀዘብኩ ነው
ፋይናል እናያቸዋለን። ማርያም ተመለስ። ለምን እንናገረው? ያን ቶ ወይኔ ኢየሱስ ወይኔ ሳልፈልግ ድሪፍት ሰራው። ወይኔ ጀግና ነህ። ገላግለኝ ነበር እኮ ኢየሱስ ስም እመብርሃን አተረፈችን። እመቤቴ የዛሬው ቀን አልረሳውም። ቀስ ብለሽ ነሽ። እኔ በቃ ያኔ መዘምር አውርዱኝ። እኔ ሲሸከኝ አውቀዋለሁ። በቃ ዝም ብዬ በ50 ብቻ ነው የሚልከው። 50 ማርያምን በ20 ማቁ አራራ ፋርማሲ በእናትህ አንቺ ፋርማሲ ነሽ እንዴ? ዛሬ ሆስፒታል ገብተን ነበር እኮ። ፋርማሲው እኮ ከሆስፒታል በኋላ ነበር ይመጣው። እችላለሁ ግን አንተ ሰማ ከብዶኛል እኮ ኮንትሮል አንተ እናቴ ትሙት ይችላል ኢየሱስ ይችላል። ማርያምን ማቁ በኢየሱስ ስም መብራን ነች አተረፈች። በማርያም ዋላ መኪኖች ቢኖሩ አስበው ምንም እንኳን ነው በዚህ ጋር መኪና ቢመጣ ነበር ችግሩ። ማርያም እንደዚህ አይነት ምኮርደ ምናምን ተጣጣ ነው የሚያደርገው። አረና በሰደኑ ልጣላ እንዴ መብራን ልቦና ተስቶ በረከሰ ነው እጅብሬን ስሰበው ነው የታወቀኝ። ቆመች እጅብሬን ስሰበው ሳየው ራሴ ቆሜያለሁ። አንተ ግን ትችላለህ። ያያ አይ ትችላለህ ስለ ደግሞ እንትን አርፈና አትቀስበናት ባችሁም እግዚአብሔርን ደንግጫለሁ። እግዚአብሔርን ፈርስት ታይም እኮ ነው። ኧረ እኔ ሞተናል ብያለሁ። ድሪፍት ሳልፈልግ ሰራው ግን አገባቡ ነው። እግዚአብሔርን ሃይዌይ ላይ እንደዛ አይገባም። ባጃጅ በመስኮት ይሆናል። በኢየሱስ የማኩ ስልክ ጠፋ። ወንበሩን ማርያም ስልክ ጠፍቶ እኮ ነው። ማርያም እዛ ውስጥ ልታይ ነው። የለም ሙሴ በድንጋጤ የሆነ ቦታ አድርገሽ ነው የሚሆነው። እባክሽ በድንጋጤ ለባጃጅ ሹፌሩ ሰጥሽ። አንተ በዚህ ጥለው ይሆን እንዴ? መስኮት እኔ እሱን ያሰብኩት ደንግጠሽ ወፍ ኧረ አይወድቅም ወደ ውጭ ምን ዞረ ምን ታገኘው? አንተ ተስፋ ደግሞ ውረድና ሳይሆን ሰይድ ነይ በቃ ተቀምጬበታል። በድንጋጤ ብቻ አልክበት እንዴ ነው የመጣው እኔ ጋር እንዴ ነው ያልተሰማኝ ጊዜ ውስጥ ማለት ተቀምጬበት እንዴ ነው ያልተሰማኝ። ይሄ ደግሞ ደባጀቹ ቢሮ ሰጠሽው የማጉ ስልክ ጠፍቶ ነበር አገኘን። እስቲ ዋስ እንመለስ ይባልልሃል። ተመልሰን ካሊለ ነው አይ ለኛ ካሉ ግን አይ ነው ወደቀ። እንደዛ አይነት ቦታ ላይ ከወደቀ አንተ ሄደው ምትቀር ኩሉ ታውቃለህ። ዝም ብሎ አማርቶ በቃ እኔ ካልተመቸኝ ስለዚህ ታፈላላለን። አይገርምልህም? ኖርማል ነው በቃ ወንድ ልጅ ስትሆን ወንድ ልጅ ብዙ አይነት አክሲደንት ያጋጥማል። አይነት ነገር ሊሞት ይችላል። ፍራም ነው ማለት እንደዚህ መኪናው እኮ እንዴት እንደዞረ አይተዋል። እዛ ሄጃለሁ እኔ ደግሞ ወደዛ እኔም እንደዛው በቃ ገባን። በቃ ተንከባለለ አዞርኩ ጀፍሬን ሳብኩኝ ቆመ። የዛሬ ቀን ሻማ እናበራለን። እሺ ሶስታችን አራታችን ባይዘው ባጃጁን ብንጠልዘው ምንም አንሆንም ነበር። በዚህ ማከበረው ወሩን ሙሉ አብራን ይኖርብኝ እኛ ምንም አንሆንም። ማን ነገር ባጃጁ በጣም ነበር የምንጎዳው። ማኩት ጎዳለች ማለት የጅፍሬን ባትሽ በቃ መሸደዳ እንደዚህ ላይ ታውቃለህ ሙሴ ቢኤም ነው ትዝ ያለኝና ቢኤም ፋን ሶ ዞን እንዴት ታላለ ግን እንዴት ታላንጀለ አላቅም ማርያም እንዴት አለ ደንግጦ እኮ መጋጨት ያለበት አላቅም። ደግሞ ግሬ እኮ ነዳጅ ነው የነበረው። ያ ተችላለህ ብያለሁ። እኔም እንደተይጋ ምን ተሰማ? ሞቼ ነበርኩ ተብሎ ነበር። እንደወጣ ቀረ። ቪዲዮ መብራቱስ እንደወጣ ቀረ። ተጀደደ። የእያንዳንዱ ሪአክሽን ይታያታል።
እንዴት እኔ በጣም ደንግጫለሁ። እኔ አልደነገጥኩም። ያንተ እኮ የለም እኮ ሪአክሽን። እኔ እኮ መተህ ሊሆን ይችላል በዚህ ጋር ያ ይሄን ያስኩትና ወይኔ በጣም ነው እኮ የሚገርመው። አይ ቆንጆ ነው። እኔ በህይወቴ እንደዚህ አይነት ነገር ገጥሞኛል። እኔም እንደዚህ ማር የመጀመሪያ በተለይ አጋጣኛል። ባይዘው ባጃጅ ብርሃን ይጠላል ፀጉሬ። ብቻ መብራን አትርፈናል የዛሬውን ቀን። ማራን ሻማና ወጣ ቀረ እንደተጀነነ ተብለን ታውቂያለሽ። ክርብት ነበር የሚለው በኔ በኩል እና ደግሞ ተነስቷልም ከዚህ በኩል ታውቆኛል። እንዴ ለዛ እኮ ጅፍሬን ያዝኩት። ቤል ተላሰርሽ ነበር ወይ ሰውን ይፈታሽው? እኔ አላውቅም። ድንግልን አላውቅም። ቆንጆ ነገር ነው። ወጀራው ይሰው ምንድን ነው የሚሉ ነው። ወይኔ መብራሃን እኔ እኮ ኋላ እያየሁት እኮ ባጃጁን በቃ ገባን ብያለሁ እኮ። የሆነ ሰው ማን ነገረኝ? ተጋጨን። አንቺን እያየሁ እኮ ነው። እኔ ነገርኩህ እባክህ። ብቻ ነገር እያየሁ ነው። የሆነ ወሬ ነበረ በጣም። አንቺን እያየሁ ነው እባክሽ። አንቺን ባላይ እንደዚህ ያለ ነው። ኧረ እኔ እንዳትተኝ ካሁን በኋላ እንዳትተኝ፣ እቤት እንዳትተኝ። አስበው በዚህ በኩል እንደዚህ ከርብት ሲል ማለት ነው እኮ እንደሚመስልሽ ልክ ውድቅ ሲል አንድ አይቆምም። በስፒዱ ወደዚህ እንደዚህ ያለ ያለን ነበር። ምን ተመነቀው እዛ ደግሞ ስሚ ሲዞር ደግሞ ተሻ በዛ በኩል ገደል ነው። እንትን ቤቶቹ ዝቅ ያለ ነው። እንደዚህ ማረም አለሽው ትራፊኩ የነበረበት በኩል ማለት ነው። አላየሁም። ባጃጁን ብቻ ነው ያየሁት። በቃ ይሄው ይራሱ እንዴት እንደሚነዳ ሰርፕራይዝ እናደርጋቸዋለን ብለን ሰርፕራይዝ እናደርጋለን ብለን ሰርፕራይዝ ሆነን ነበር። አሙሊ እንዴ በጉን ነው። ቆይ በጉን አይቼው ልምጣ። ዋላ ኮፈን ግን ፋርማሲ ሄዷል። አሁን ቃል ይገዛ መዝሙራችንን ከፍተን አይደል ተሰክሽው ፈጣሪ ሰብስክራይብ እያደረጋችሁ ፋሚሊ ነገ ድንጋጤው ማረም እንግዲህ እየተከታተለ ነው። እሱ ጠይቁ ማኩስ ሙሌስ ነገ ይለቀኝ ሙሌ ኧረ እኔ ምንም አልመሰለኝም። ስፔክት ማረጋው ለማሪ ለቀመና ምናምን በቃ ኖርማል ተስተማመኝብኛል። ጭራሽ ማረ አስተማመኝብኝ ቁም ነገር ከየልብሽ ሄድብሽ አንተ ስላላጠፋ ተማመንካል። ሌላ ሰው ቢኖር ተወጥፈሽ ሌላ ሰው ቢኖር ተወጥፈሽ ነገር ውስጥ በአንተ ጥፋት ቢሆን ጭራሽ ከዚህ በኋላ አንተ የምትነዳበት መኪናሽ ታገኛለህ። ወይ ሲም እና በራሱ ርጂ መኪናውን መቀበለው ነበር። ሌላ ሲል ነው ችግር እኮ ነው ማለት ባጃጅ እንዳላሉ ደም ይለፍቀኝ ተጠብቁ ወይስ ትራማ ደርሰናል። አለቱ አዘላስት አረጋና ነው ደረሰ ማርያም በል እግዚአብሔር ይመስገን። እና አሁን መተናል ብለን ነው የምንደውልላችሁ? ኧረ አይደለም ተርፈናል፣ ተወልደናል፣ እንደ አዲስ ተፈጥረናል። የቦቼ ስልክ አይሰራም። የቤት ቀጥታ ሄድኩኝ አላገኘሁም። እርግጠኛ ቤት አይቀመጥም። አሎ ገና አነሳም። አዎ ምን ተሻለ ነው አገንታት ቤት እንሂድ። ያኛውን ቁጥሩን ታውቀዋለህ? ደግሞ ቤቱንም እኮ ይጠፋብናል። ያኛውን ቁጥሩን ታውቀዋለህ? አይ ነው የጠፋብኝም። ግን ያኛውን ቁጥሩን ታውቀዋለህ? የማን ነው? ይወስ ቪዲዮ አንድ እኔ ጋር ላውጣና ልደውልለት። A few moments later. አዘላስት ከስቃይ በኋላ ወስም ስልክ አላነሳልንም፣ ግን አግኝተነዋል። ተኝቶ ማርያም ቀስቅሰ ነው እናቱ ቤት መተን። ስማ የተፈጠረ ችግር አለ። ተዘጋጅተሃል? ማርያም ቁም ነገር እግዚአብሔር እየቀለልን አይደለም። እሺ ምንድን ነው? ከሞት ነው የተረፈው። እንዴ መኪና አደጋ? አይ ከሞት ነው የተረፈው ነው ሳይሆን ሞት ነው የተነሳው። እንዴት ማለት? መኪና ተገጭቶ ነው። ኧረ እባክሽ ፕራንክ ነው። መኪና አይደለም እመቤቴን እያልኩ ድንግል ማን የተጋጨው? በቪዲዮ ማስረጃ ተጋጭቶ አይደለም
አተራ ጎማ ምናምን ተነስቶ ምናምን ደስ እንዲህ በአንድ በኩል ተነስተን አይደለም ነው ባጃጅ ገብቶ ነው እግዚአብሔር እየነዳሁት ባጃጅ ገባ። ከዛ ባጃጁን ለማታ ምንድነው እኮ ባጃጅ የት ነው የገባው? መንገድ ላይ ሃይዌይ ላይ እንደዚህ እየነዳ ማርያምን አይደለም ይሄው እናንተ እግዚአብሔር ነውስ ጌታን አላምንም እግዚአብሔር ነው የፈጠነ በኖርማል ሃይዌይ ነው በኖርማል ስፒድ እየተነዳ ነው እንጂ ኦቨር ስፒድ ቪዲዮ ላሳያ ነብሴ ዋይ ወይኔ አራፎን ምናምን ይዛለች ማንንም ሰው ሊነዳበት የሚችለው ስፒድ ነው የነዳሁት እኔ አይ ተርፋችኋል ጌታን ተርፋችኋል አልተረፍንም ወስ እንዴ ብቻ ወሰና አግኝተናል አሁን ደግሞ ነቦች ይጋውሰ ደግሞ የት ናቸው እዛ ወራ እንትን አስፋልቱ ላይ ወይስ ወራ አስፋልት በዚህ ጋር ወጣለ እሺ ወጣ ይችላል ወስጭ የቦቼን ደግሞ ሪአክሽን እናያለን ማለት ነው ቦቼ ይጥጋቡ አይነገረንም ወንድሙ ማን ወይኔ ወንድሜ ምናምን በያው ሰላም እንድለው ጠብቆ ማለት ወንድሙ አጥቺስ ነኝ ደህና ነሽ ማን ሰላም ነው እኔ ሰላም አለባለ እቺ ብሪባች ዲ ምናምን አለ አትልም የኮልፎች ወርድ ስማ ና የሆነ ነገር ልንገርህ ና ግባ ማርያምን ና ግባ ቁም ነገር አሁን ደግሞ ነቦቼን ይዘናል ኧረ አይደለም ጋይስ ምን ነቦቼን ይዘናል ይላል ምን አባቱ ነው የሚያሽቃብጠው ምንድነው ማለት ወይኔ ቆይ አብረን ስጋ ምን ልንሆን እንችላለን መንገድ ኧረ በእናትሽ ቆይ ምግብ በላችሁ ስጋ ከአንዴ እዚህ ጋር እንግባና የተረጋጋ መንገድ ላይ ነው የማወራው ሰርፕራይዝ እናደርጋችኋለን ብለን እሺ ኦቼ አሁን ድንገት እንደመጣን ታውቃለህ አዎ እና ሰርፕራይዝም ማስተኛ ያልደነገጥኩት ያልቀረስኩት ስለደነገጥኩ ነው ምንድን ነው ላሳያችሁ መኪና ገዛ እንዴ ማን አይገርምም በጣም እየመጣን መንገድ ላይ ቆንጆ የመኪና አደጋ ሳትኩኝ እስኪ አራብክ ያይ አቁመው ፍራንክ እስኪ አላልኩሽም አምኑንም ፍራንክ ነው ነው እግዚአብሔርን አይደለም እዚህ ጋር ካሜራ ተደቅኖ ከዛ በኋላ እነሱ እንትን ብለው ልታምኝላቸው ማርያምን ፍራንክ አይደለም በል ፍራንክ ነው ቪዲዮን አታዩም እሺ እመቤቴን ፍራንክ አይደለም እመቤቴን ካለ እመቤቴን እስኪ ክፈተው ሟች ነበር አምስታችንም ዛሬ ለምን አታሳየኝም ለምን ረምታ አንጀቴን ለምን ተበላዋል ተገሽታችሁ ነበር ክርስቶስ እመቤቴን ማለት ነው እየነዳው ቆንጆ ባጃጅ ቆሞ ነበር እኮ ያን ክስፒድ አልነበረው ትንሽ ነው ያው አልገባብኝም ና አንተ ነዳ አይ ወርደሽ በግሪሽ ተመጫለሽ እግዚአብሔር እናንተ ከፈይት እናረጋችሁ ማምላክን በአመት ባል ምድር እስክንመጣ ደግሞ እያገጠጣችሁ እስክንመጣ አሁን ተረጋግተን ነው ማርያም እዚህ አሁን ወስን ስናገኘው ነው የተረጋጋ ነው ገና ለሌሎቹ ነግራቸው እግዚአብሔርን አልገባህም በቃ ሾክ ለናረኩ በኪዳነ ምህረት አይተዋላ አራራ ቶቶቶ ደውራ በዚህ በኩል እኮ ነው ጎማው የተነሳው ተነስተናል እኮ ጎማው እንደዚህ እንዴ ከዛ እኮ ነው ጀፍሬን ይዤ ምን አረጋጋው እንትን የመንገድ ጠርዝ አለ በዛ በኩል ከፖል ጋር ፊት ለፊት ተገናኝቼ ነው ጀፍሬን ስብ ያዞርኩት ከዛ እንደ ፋስት ኤንድ ፊውሪየስ አለ ዞሬ ቆንኩ ምንድነው ፊልም የሚያወራብኝ አንተ ሞተ ነበርኩ ማርያምን ሞተን ነበር ኮን እግዚአብሔር አተረፋችሁ ብቻ ጋይስ ይሄ የሚወራ ነገር አይደለም ቤት ገብተን የባል ፕሮግራሙን በሰላም ነው አሁንስ ነው ተቀሰ መኪና ና እግዚአብሔርን ይፈነደ አረ ቦቲ በእናትህ አረ ቦቲ እንደ ትዝጋበት እኔ ማንንም ሰው እንዳንሄድ እዚህ ጋር ለፓርኪንግ ነገር እንሂድ ሰማት እዛይ እሱ ከነዳን አይደለም እያለሽ ደግሞ ማይ እንዲከፋት አልፈልግም በዓል ሲሆን ማለት ነው ማርያም ጣጣው ብዙ ነው በዓል ናውረድ እንደውም እኔ በጣም ነው የምተማመንበት ወጪ በጣም ነው የምተማመንበት ያ እንዱላችን ነው ይወረጅ የት ነው የምትወርደው አረ ሁለተኛ አደጋ ጋይስ ይሄን ያህል ነው ማያምኑብኝ ኦኬ ይሄን ያህል ነው ማታምኑብኝ ቆይ ሱቅ አይዘጋም ችግር የለውም እናደዳለሁ አንተ ምንድን ነው የፈለግሽው ቆይ ፊት ለፊት ነው ያለው ሱቅ እዚህ ጋር የለም
ምን ሆነሽ ነው? እሺ በእግሬ እሄዳለሁ አልፈልግም ለቃውልኝ ግን ሰው ነው እውነቱን ቦቼ ነው እየነዳ ያለ ነው ሞተናል ሌላ አደጋ ሳታጣሙ ፍሬን አይዝም ማለት እኔ ከነሱ ጋር መጣ መኮራበት አይ መርጡ ሹፌር ቦቼ ሄዱ እኔ ከነሱ ጋር መጣ ማርያምን በይ ሄዱ አትገዢም? ገዝቼ እኮ ከነሱ ጋር መጣ እሺ በቃ በሰላም ገቡ እኔ ተማመንብሻለሁ ኧረ ማን ግን ሞታችሁ ነበር ክርስቶስን እግዚአብሔርን ጋይስ ሞተው ነበር እግዚአብሔርን ነው የምላችሁ ማን በጣም ጀግና ሹፌር በመሆንሽ ተረፍሽ እንጂ እግዚአብሔርን ሞታችሁ ነበር ይሄ ሲደነግጥ የሚዋከብ ሰው አለ እኮ እኔ እንደዛ አይነት ሰው ነዳጁን ነው የሚረግጠው እግዚአብሔርን ደንግጠህ ብትለቀው ሞተናል ከዛ ደግሞ በእኔ በኩል እገደል ነው ቤቱ እኔ ያሬድ በጣም ነው በነገራችን ላይ ብዙ ጊዜ እላለሁ በጣም ነው ፕራውድ ማድረግበት ሲነዳ እግዚአብሔርን በጣም ጎበዝ ነው የሆነ ሰው ሌላ ሰው ቢሆን ኖሮ ይሄን መኪና ያዘው ማርያምን ተጋጭታችሁ ማርያም ነው ማርያም እኔ በሆነ መጋጨት አይደለም ሞተናል ደግሞ ስማ ቤቲንጋውን ሳይድ እንትን ብትል አንተርፍ በዛም በዛም አንተ በዛ ቅጽበት እኮ ውሳኔ መወሰን እኮ በጣም እንትን ነገር እኮ ነው እግዚአብሔርን ነው ረጀዶች ናቸው ማለት ትራፊክ ነው ይዘን ነበር እኮ ወዲያው ከሩቅ እያየን ነበር እንጀፍ ማርያም ማርያም አራደነ ኮንትራክት ስላለ ነው ጥፋተኛው የዛኛው ስለሆነ ነው ዝም ያለን እንጂ ልክ አይደለም ያቱ ጋር ነው ቆይ እንደዚህ ተጋጭታችሁ ነው ሰንዳፋ ቆም ያለ ታውቃለህ ሰንዳፋ እንደርስ አካባቢ መሰለኝ እዛ ነገር የሚሆነው በማኩ በኩል ሙሉ ለሙሉ መኪና ተነስቷል ቦቼ በህይወቴ እንደዚህ አይነት ነገር ገጥሞኛል ድንግል ማርያምን አይቻላል ጎበዝ ማርያምን ቴዲም ሲመጣ የመጀመሪያ ያለኝ ነገር ያሬ በጣም ጀግና ሹፌር ነው ያለው ማምላክ አሪፍ ባኩር ያኪን ያዝናናል ድሪፍት አልሰራችም ብቻዋን መኪና ውስጥ ነው ስልኬ ጠፍቷል ደግሞ ስልኳ ጠፍቶ ከዛስ ወረቀት ወጥቶብን ምናምን አየር ላይ ያዝኩት ቪአይፒ ዋላ ከዛ ስልኬ ጠፋ መኪና ውስጥ ወርደን አቁመን ፈልገን ይመጣል መለስ ይገራልሽ እንጂ ማለት አስቸጋሪ ነው በጣም ለኔ ማስቸገሩኛል በጣም ማርያም በዚህ ነው ሪንግ እንዴት ነው በአንድ ላይ አላቅ እና ቤቴ አንቺ በ3 ሰከንድ እኮ ይሞላውማ አይሞላም አነዳም ተብዬ ተቀብለውኝ ተመስገን ተርፈን አሁን ቤት ደርሰናል ጋይስ እንኳን ኪዳነ ምሕረት አተረፈቻችሁ ማምላክ ሰላም አስገባን በቃ ለዚህ ነው የሚጠቅመው ገድሜ ልክ ጸጸት ነበር ዛሬ የሚተርፈን ጋይስ ብቻ እግዚአብሔር አትርፏቸው መጥተዋል ከዚህ በኋላ ግን አሪፍ ጊዜ እናሳልፈና ጭንቀታችሁን እናስረሳችኋለን ይሄን ዩቲዩብ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ አብራችሁን ትቆያላችሁ ጉዞ ወዴት ወደ ናይት ሰብስክራይብ ወይና ደግሞ ሰብስበን ራለን በላ ነው ከዛ ሁላ ነገር ቴዲ እራት በላለሁ ብያለሁ ምን ታየኛለህ ሰብስክራይብ አድርግ እንጂ ኧረ በመድኃኒዓለም ደፍተ እንታይ ምን ታየኛለህ የምታውቂኝ እኔ ቦቻ ሰብስክራይብ በቃ እንብላ ወደ ገበታ